ኦኬ ጋይስ እንዴት ናችሁ? ዛሬ ደግሞ ለእናንተ ብለን ምርጥ እንግሊዘኛ አባባሎች ወይም ደግሞ ቃላቶችን ይዘን መጥተናል። ይሄንን ሸምድዳችሁ በቀን 8 ብትይዙ በወር ውስጥ ብዙ ቃላቶች ትይዛላችሁ እና ከዛሬ ጀምሮ ዴይ 1 ብለን ጀምረናል እና በእያንዳንዱ ቀናቶች ደግሞ አዳዲስ ቪዲዮዎችን የምንለቅላችሁ ይሆናል። ኦኬ ሌትስ ስታርት። ግሬት ማይንድስ ቲንክ አላይክ ይላል። ግሬት ማይንድስ ቲንክ አላይክ ምን ማለት ነው? አንድ ሰው ግሬት ማይንድስ ቲንክ አላይክ ካለ ስትሰሙት ምን ሊላችሁ ፈልጎ ይመስላችኋል? ግሬት ማይንድስ ቲንክ አላይክ ማለት እንደውም በአማርኛውን ይባላል አራዳ ለአራዳ አይሸዋወድም ይባላል። አራዳ ለአራዳ አይሸዋወድም ምን ማለት ነው? አንድ አይነት ሀሳብ ያላቸው ሰዎች አንድ አይነት ቦታ ነው የሚደርሱት ማለት ወይም ደግሞ አራዳ ለአራዳ አይሸዋወድም ማለት ነው። አራዳ ለአራዳ አይሸዋወድም። ግሬት ማይንድስ ቲንክ አላይክ ወይም ግሬት ማይንድ ማለት ትልቅ አእምሮ፣ አላይክ አንድ አይነት ማለት ሲሚላር ማለት ነው በነገራችን ላይ። ስለዚህ ትልልቅ ሀሳቦች ትልልቅ ጭንቅላቶች አንድ አይነት ሀሳብ ያስባሉ ማለት ነው። እሺ ግሬት ማይንድስ ቲንክ አላይክ ይባላል። ኦኬ ሁለተኛ the hard way or the easy way 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 ማለት በጉልበት እናድርገው ወይስ በጸባይ ማለት ነው። በጉልበት ይሻላል ወይስ በጸባይ? አታመጣም እንዴ አንተ የባለፈውን ብር እዳ አለብህ። ቆይ በጉልበት እናድርገው ወይስ በጸባይ ስትለው the hard way or the easy way the hard way or the easy way ይባላል። እሺ ኦኬ ይሄ ሶስተኛ I got lost ካለስ ጎት አትበል። I got lost አትበል። I got lost I got lost I got lost I got lost ማለት ነው። I got lost ማለት ጠፍቻለሁ ማለት ነው። I got lost ጠፍቻለሁ። ወይኔ ጠፍቻለሁ መሰለኝ። I got lost I think so I lost the place that I targeted to reach ካላችሁ ያሰብኩበት ቦታ አልደረስኩም ስትሉ I got lost ጠፋሁ በቃ ማለት ነው። እሺ I got a ride off it I got a ride off it I got a ride off it ምን ማለት ነው? አንድ ሰው I got a ride off it ካለ ምን እያላችሁ ነው? I got a ride off it ማለት I got a ride off it ማለት ጠፍቶብኛል ማለት ነው። ስልክ for example I got a ride off it my phone I got a ride off it my key ብዙ ነገር ሊጠፋባቸው I got a ride off it my money ካላችሁ ብሬ ጠፍቶብኛል ስትሉ I got a ride off it ማለት ትችላላችሁ። I got a ride off it ምንድን የጠፋባችሁ? ኦኬ we will say in my opinion ማለት in my opinion ምን ማለት ነው? in my opinion ማለት በእኔ አመለካከት ማለት ነው። በእኔ አመለካከት in my opinion ስትሉ if somebody say in my opinion I think እስቲ አሁን ለምሳሌ ከብርና ከገንዘብ which one is much important ብላችሁ ከብርና ከገንዘብ ሳይሆን ከጤናና ከገንዘብ የቱ ይበልጣል ተብላችሁ ብትጠይቁ in my opinion health is very important than wealth ብትሉ ከገንዘብ ይልቅ እኔ የማስበው ግን በእኔ አመለካከት ጤና የሚበልጥ ይመስለኛል ስትሉ ነው። እሺ so in my opinion ስትሉ በእኔ አመለካከት ማለት ነው። የሆነ ሰው ደግሞ አገኛችሁ በቃ ዛሬ ነው ያገኛችሁት እና ከዛ what's new ካላችሁ ማለት ነው። what's new ካላችሁ ምን አዲስ ነገር ማለት ነው። ምን አዲስ ነገር አለ ስትሉ ምን አዲስ ነገር ወይ ኦን ፎል ኮኒንግ ሊሆን ይችላል ስልክ ያወራችሁ what's new bro ካላችሁ what's new mama እናቴ ምን አዲስ ነገር አለ ስትሉ so what's new ማለት ትችላላችሁ። what's new okay long time no see you ሰባተኛ long time no see you ማለት ለረጅም ጊዜ አላየሁም ጠፍተሃል ማለት ነው። oh my god my brother የሆነ ሰው ከረጅም ጊዜ በኋላ ካያችሁት long time no see you where have you been የት ነበርክ በጣም ጠፍተሃል you're lost why you are losing I miss you so much so long time no see you ካለ አንድ ሰው ጠፍተሃል እያላችሁ ነው። ወይ ደግሞ በእንግሊዝኛ ጠፍተሃል ማለት ስትፈልጉ long time no see you ማለት ነው። ኦኬ ስምንተኛና የመጨረሻው I couldn't agree more ማለት ብዙ ሰው I couldn't ሲል ኔጌቲቭ ይመስለዋል፣ ግን እስማማለሁ ማለት ነው። እሺ እስማማለሁ ተስማምቻለሁ ስትሉ I couldn't agree more በቃ ተስማምቻለሁ I couldn't agree more so እንዳትሸወዱ I couldn't ስለተባለ አልስማማም ማለት አይደለም። እሺ I couldn't agree more ማለት እስማማለሁ ተስማምቻለሁ ማለት ነው። እስማማለሁ አልስማማም የሚባል ፕሮግራም ነበር ድሮ ልጅ እያለን ካስታወሳችሁ፣ ምናልባት አሁንም ልጅ ናቸው ይሄንን ቪዲዮ ያቸው I don't know ማን እንደሆነ አላውቅም። so anyways እንደዚህ አይነት ትምህርቶችን በእያንዳንዱ ቀን ክረምቱ በሙሉ ቪዲዮ የምንለቅላችሁ ይሆናል።
እና እባካችሁ በየቀኑ እያያችሁ ቪዲዮቻችን ላይክ አድርጉልን። አይኖ ኳሊቲ የላቸውም፣ ምርጥ ቪዲዮ አይደሉም፣ ጥራት ያላቸው አይደሉም፣ እንደ ሌሎቹ የሚሰሩ አይደሉም። ግን ደግሞ ምንም ነገር ከዜሮ ተጀምሮ ወደ ትልቅ ይኬዳል። ማንም ሰው ሲጀምር ማንም ቪዲዮ ሲጀመር ምርጥ ምትሏቸው አይደሉም እና ከዜሮ ነው እንግሊዝኛ የምንጀምረው። ከእናንተ ጋር እስከ መጨረሻው የምንቀጥል ይሆናል ባካችሁ። ምክንያቱም አሁን ላይ ብዙ ማቴሪያል የለንም፣ ያለን ብላክቦርድ እና ስልክ ብቻ ይሆናል። ግን እውነታው አይደለም። ነገ ትልቅ እንሆናለን። ሶ ኦልዌይስ ግሬት ማይንድስ ቲንክ አላይክ ይባላል። ትልልቅ ሀሳቦችን አንድ አይነት ሀሳብ እናስባለን። ሁላችሁንም ወዳችኋለሁ። ላቭ ዩ ኦል